አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተስቢህ ካፌ ቤተሰቦቻችን እነሆ ዝግጅታችን ጀምሯል። ከተስቢህ ካፌ ዛሬም እንግዲህ በኹለፋኡ ራሺዲን ክፍል 3 ዝግጅታችን ተገናኝተናል። ያው ሰሞኑን ጠፋ ብለናል በተለያዩ ሐጃዎች ምክንያት ነው። ለማንኛውም ዛሬ የኹለፋኡ ራሺዲንን ጉዳይ 3ኛ ክፍል ወደ እናንተ እናደርሳለን። ዝግጅታችንን ላይክ አድርጋችሁ ጀምሩት። ከተመቻችሁ እንዲሁም ደግሞ ለጓደኞቻችሁ ሼር በማድረግ አድርሱልን። ሐሳብ አስተያየት በኮሜንት መጻፊያው ላይ ከታች ጻፉልን። ዝግጅታችን እናምራለን። ኹለፋኡ ራሺዲን ክፍል 3 እንዲህ ይቀርባል። ውድ ቤተሰቦቻችን ባለፈው ዝግጅታችን ሙስሊም ሙጃሂዶች ወይም ታጋዮች በአንድ ዓመት ጊዜ ውስጥ የሙርተዶችን ወይም ከእስልምና የወጡ ከሃዲያንን እንቅስቃሴ ለአንድና ለመጨረሻ ጊዜ እንዴት እንደደመሰሱና በቁጥጥር ስር እንዳዋሉ እንዲሁም ደግሞ ከዚያ በኋላ በኻሊድ ኢብን ወሊድ ረዲየላሁ አንሁ መሪነት በዚያው ዘመን ውስጥ የሂራን ግዛትና ኢራቅን መክፈታቸውን አይተናል። ኻሊድ ኢብን ወሊድ እጅግ ከፍተኛ በሆነ ፍጥነት ነበረ በርካታ ሀገራትን የከፈተው። አንድን ሀገር ከመክፈቱ በፊትም የመጀመሪያ ስራው ወደ አላህ ሱብሓነሁ ወተዓላ መንገድ በመጥራት ሰዎች እስልምናን እንዲወዱና እንዲቀበሉ ማድረግ ነበረ። በሌላ በኩል ደግሞ ከዚሁ ጎን ለጎን አድብተው ለሚጠባበቁት ጠላቶቹ ኃይሉን ያሳየ ነበረ ሲሆን ለሌሎች ማስተማሪያ የሆኑም ዘንድ ብርቱ አያያዝ ይዛቸው ነበረ። ኻሊድ በዋናነት ኃይሉንና ጥንካሬውን ያሳየ ነበረው ለሚዋጉት ጠላቶቹ ሲሆን ሰላማዊ ለሆኑት የሀገሬው ሰዎችና ገበሬዎች ግን እጅግ ለስላሳ ሰው ነበር። ሙስሊሞች ድል አድርገው በከፈቷቸው ሀገሮች ውስጥ የእስልምና ይቅር ባይነትና አዛኝነት በስፋት ጎልቶ ታይቷል። እምነቱ ለሀገሬው ሰዎች እጅግ ብዙ መልካም ነገሮችን ይዞ ነበር የመጣው። በተለይም ለድሆች የተቀፈደዱበትን የባርነት ሰንሰለት የፈታላቸው ሲሆን ለአሳዳሪዎቻቸው በነፃ ያለምንም ክፍያ ይሰሩበት ከነበረው መሬት ምርትም ተጠቃሚ እንዲሆኑ እድል ሰጥቷቸዋል። ሌላው ቀርቶ ከልጆቻቸው ውስጥ ተማርከው በሙስሊሞች እጅ የወደቁትን በአሳዳሪዎቻቸው አማካኝነት ኢስላም ለነሱ የሚሆን ድርሻ መድቦላቸው ነበረ። አሳዳሪዎቻቸውም አያያዛቸውን በማሳመር በጥሩ እንክብካቤ ስላሳደጓቸው ከመካከላቸው ኢብኑ ኢስሐቅ አልዋቅዲ፣ ሐሰን አልባስሪ እና ኢብኑ ሲሪንን የመሳሰሉ ታላላቅ የሙስሊሙ ኡማ ዑለማዎች ሊወጡ ችለዋል። በዚህ መልኩ ኢራቅ ታላቁን የተውሂድ የኢስላም ባንዲራ ለማውለብለብ ቻለች። ውድ ቤተሰቦች እስቲ ደግሞ በሻም ወይም ሶሪያና አካባቢው ላይ ማለት ነው በእነዛ ሀገሮች የነበረውን ሁኔታ እንቃኝ። አቡበክር ሲዲቅ አላህ መልካም ስራቸውን ይውደድላቸውና ፈለስጢንን ይከፍት ዘንድ አምር ኢብኑ አልአስን ወደዚያው ላኩ። አቡ ኡበይዳን ደግሞ የሶሪያዋ ሂምስን እንዲከፍት የላኩት ሲሆን አልወሊድ ኢብኑ ዑቅባን ወደ ጆርዳን፣ የዚድ ኢብኑ አቡ ሱፊያንን ደግሞ ወደ ደማስቆ ላኩ። አምር ኢብኑ አልአስ በአቡበክር ትእዛዝ ወደ ፈለስጢን ከመላኩ በፊት ከነቢዩ ሰለላሁ ዐለይሂ ወሰለም በተሰጠው ኃላፊነት በኦማን ግዛት ላይ አስተዳዳሪ ሆኖ ይሰራ ነበረ። ኋላ ላይ አቡበክር ሙርተዶችን ሊፋለሙ ባሰቡ ጊዜ ግን አስጠሩት። ዘመቻው ካለቀ በኋላ ወደ ኦማን እንዲመለስ ያዘዙት ቢሆንም እዚያ ከመድረሱ በፊት ግን እንዲህ የሚል ደብዳቤ ላኩለት። በእርግጥ የአላህ መልእክተኛ በሾሙህ ስራ ላይ እንድትመለስ አዝዤህ ነበረ። እኔም የእርሳቸውን ቃል ኪዳን ለመጠበቅ ብዬ በቦታው ላይ መለስኩ። አንተም በተደጋጋሚ እዚያው ላይ ቆይተሃል። የአብደላህ አባት ሆይ አሁን ግን ለዛሬው ህይወትህም ሆነ ለመጪው ዓለምህ በላጭ ይሆንልሃል ብዬ ባሰብኩት ነገር ላይ ኃላፊነት ልሰጥህ ወደድኩኝ። ስራው ወደ አንተም ተወዳጅ ይሆናል ብዬ ገምታለሁ አሉት። አምርም እንዲህ በማለት መለሰላቸው። እኔ ከኢስላም ቀስቶች አንዱ ቀስት ነኝ። አንተ ደግሞ ከአላህ ሱብሓነሁ ወተዓላ ቀጥሎ የቀስቱ ወርዋሪ ነህ። መልሶ ሰብሳቢውም አንተው ነህ። ለአላህ ፍራቻ ቅርብ፣ በላጭና ጠንካራ የትኛው እንደሆነ ለይና ወደ የትኛውም አቅጣጫ ወርውረኝ አላቸው። አንድ ገዢ የሚያስተዳድራቸው ሰዎች የሚወረውራቸው ቀስቶቹ መሆኑን ካወቀ ቀስቶቹን እንደማያልቁበት በመተማመን ወደ መረጠው አቅጣጫ በእያንዳንዱ አምባገነንና ከሃዲ ላይ መጠቀም እንዳለበት ነው። አምርም ለኃላፊያቸው ያለው ይህንኑ ነው። እኔ አንድ ቀስት ነኝና ይበጃል ባልከው ቦታ ላይ ተጠቀምብኝ ማለቱ ነበር። አቡበክር ሲዲቅ አላህ መልካም ስራቸውን ይውደድላቸውና በሶሪያ የሚገኘው የሙስሊም ሰራዊት ሀገራትን የመክፈት እንቅስቃሴው ከኢራቅ አንጻር ሲታይ ዘገምተኛ መሆኑን አስተዋሉ።
በመሆኑም ኻሊድ ኢብኑ ወሊድ ከጦሩ የተወሰነውን ከፍሎ ኢራቅ ውስጥ ሙሰና ኢብኑል ሐሪሳ ዘንድ በመተው ወደ ሻም ወይም ሶሪያ ሀገር በመሄድ እዚያ ያሉትን አመራሮች እንዲያግዝ አዘዙት። እንዲህ አሉት፣ የርሙክ ከሚገኙ ሙስሊሞች ዘንድ እስክትደርስ ድረስ ተጓዝ። እዚያም ስትደርስ የተዘጋጁና ያዘጋጁ ሆነው ታገኛቸዋለህ አሉት። ኻሊድም የኸሊፋውን ትዕዛዝ በመቀበል ሙሰናን ኢራቅ ባለው ጦር ላይ አዛዥ በማድረግ የተወሰነ ጦር ይዞ ወዲያውኑ ወደ ሶሪያ ተንቀሳቀሰ። እግረ መንገዱንም መርጅ ረህጥን ከፈተ። ወደፊት በመገስገስም በበስራ ሸለቆ ዘንድ አረፈ። አቡ ኡበይዳን ከፊቱ በማስቀደም የበስራን ከተማ ያለ ጦርነት በስምምነት የከፈተ ሲሆን ይህም ከተከፈቱት የሻም ከተሞች ሁሉ በስራን የመጀመሪያው ያደርጋታል። ኻሊድ በበኩሉ የተድሙርን ከተማ ከፈተ። ኻሊድ ከቀናት ጉዞ በኋላ የርሙክ ወንዝ ደረሰ። ሙስሊሞች እየጠበቁት ነበረ። ከ240 ሺህ በላይ የሚሆን የሩሞች የጠላት ጦር ሙስሊሞችን ለመውጋት በከፍተኛ ሁኔታ ተዘጋጅቷል። ዝግጅታቸው የሚገርምና አስፈሪ ነበረ። 80 ሺህ ያህሎቹ ከጦርነቱ እንዳይሸሹ በሰንሰለት የታሰሩ ናቸው። 40 ሺህ የሚሆኑት ደግሞ በሰንሰለት ተያይዘው ለሞት የተዘጋጁ ሲሆኑ 40 ሺህ ያህሎቹ ደግሞ በጥምጣም ታስረዋል። በጦሩ ውስጥ 80 ሺህ ፈረሰኞችና 80 ሺህ ያህል እግረኛም ተካተዋል። የሙስሊሞች ቁጥር መጀመሪያ ላይ 27 ሺህ ያህል የነበረ ሲሆን ኻሊድ 9 ሺህ ወታደር ይዞ ከተቀላቀላቸው በኋላ ቁጥራቸው ወደ 36 ሺህ ከፍ ሊል ችሏል። ኻሊድ ጦሩን ይዞ ወደ ዋናው ሙስሊም ጦር ከመቀላቀሉ በፊት የሙስሊም አመራሮች እያንዳንዳቸው አቡበከር ሲዲቅ ባስቀመጡላቸው አቅጣጫ ብቻ ነበር የሚዋጉት። ሮሞች አንድ ላይ ተሰባስበው ለወሳኙ ፍልሚያ ሲቀርቡ ግን ሙስሊሞቹም በአንድ ላይ በመሰባሰብ ሰልፍ ያዙ። ይህንንም ያደረጉት በመካከላቸው አንዳች የሥራ ድርሻ ክፍል ስምምነት ሳያደርጉ ነበር። ኻሊድም እንዲህ አላቸው፣ ዛሬ ቀኑ የአላህ ቀን ነው። በዚህ ቀን ውስጥ አንድም ሰው ሊኩራራም ሆነ ድንበር ሊያልፍ አይገባውም። ትግላችሁን ጥርት ባለመልኩ አድርጉ። በስራችሁም የአላህን ፊት ብቻ ፈልጉ። የዛሬው ቀን ከኋላው ያለው ለሱ ነው። በተደራጀና በተጠናከረ ሁኔታ ላይ ያሉትን ሰዎች በመከፋፈልና በመሳተን አትዋጉ። ይህ አይበቃምም አያስፈልግምም። ከእናንተ ኋላ ያለው ኸሊፋው ያላችሁበትን ሁኔታ ቢያውቅ አሰላለፋችሁን ይቀይር ነበርም። ባትታዘዙበትም ትክክል ነው ብላችሁ የገመታችሁትን ነገር ስሩ አላቸው። ኻሊድ ይህን ያሉት አቡበከር ከምንም በላይ የሚያስጨንቃቸው የብዙሃኑ ጥቅም ስለሆነ አሁን ሙስሊሞች ያሉበትን ሁኔታ በቅርበት ቢያውቁ ኖሮ አሰላለፋቸውን ቀድሞ ከነበረበት መልኩ ሊቀይሩ እንደሚችሉ እርግጠኛ በመሆኑ ነበረ። አመራሮቹም ቢሆኑ የደመ ነፍስ ጉዞ እንዲጓዙ አይፈቅዱላቸውም። ከዚያም ኻሊድ በዚህ ቁጥሩ እጅግ ግዙፍ በሆነው የጠላት ጦር ላይ እንዴት ድል መቀዳጀት እንደሚቻል እጅግ ጥሩ ነው ያለውን ስልት አቀረበ። እንዲህ አላቸው፣ ተሰብሰቡና እንደ አንድ ወታደር ሆኑ። ወደ እናንተ የሚወረወረውን የካህዲያን ማዕበል በሙስሊም ማዕበል መልሱ። አላህ ይረዳችኋል። አላህ የሚረዱትን ይረዳል፣ የካዱትን ያዋርዳል። በቁጥር በማነሳችሁ አይደለም የምትሸነፉት። በርካታ 10 ሺዎችም ሆኑ ከዚያ በላይ ያሉት የሚሸነፉት በሚሰሩት ወንጀል ምክንያት ነው። ስለሆነም ከወንጀል ተጠንቀቁ። በየርሙክ ጎን ለጎን ሆናችሁ በጥንካሬ ተሰብሰቡ። እያንዳንዳችሁ ጓደኛችሁን አጥብቃችሁ ያዙ አላቸው። ሰዎች ለውጊያ መስመር ሰርተው እንደቆሙ አንድ ሰው መጣና ለኻሊድ ሮሞች ምንኛ በዙ፣ ሙስሊሞችስ ምንኛ አነሱ አለው። ኻሊድም ሮሞች ምንኛ አነሱ፣ ሙስሊሞች ምንኛ በዙ፣ የሰራዊት ብዛት የሚለካው በድል ነው፣ ማነስም በሽንፈት ነው እንጂ በቁጥር ብዛት አይደለም በማለት መለሰለት። ምንም እንኳ ኻሊድ በብዙ እጥፍ ከሚበልጠው 240 ሺህ ጦር ጋር ፊት ለፊት ቢፋጠጥም በዓለማዊው የውትድርና ትምህርት ቤት ሳይሆን በነቢዩ ሰለላሁ ዐለይሂ ወሰለም የውትድርና ማዕከል ነውና ያደገው ምንም ባይመስለው የሚገርም አይሆንም። ድል ከአላህ ሱብሓነሁ ወተዓላ መሆኑን ያልተረዱ ሰዎች አላህንና የእሱን መሻት ከሚፈሩት በላይ ጠላቶቻቸውን ፈርተው ይንቀጠቀጣሉ። ይህ የበላይነቱ ለኛ ነው የሚለው ስሜት የጦሩ መሪ ኻሊድ ብቻ አልነበረም። በመሰረቱ የሙስሊሞች አስተሳሰብ በአንድ ሰው መኖር አሊያም መሞት ላይ የተመሰረተ አይደለም። መሪ ቢሞትም ቢኖርም የሙስሊሙ ዓላማ መቀጠሉ አይቀርም። በመሆኑም ለውጊያ ዝግጁ የሆኑ 36,000 ሙስሊሞች በዚህ ግዙፍ ሰራዊት ላይ ድል እንደሚቀዳጁ እርግጠኞች ነበሩ። በወቅቱ ኢክሪማ ኢብኑ አቢ ጀህል በፍልሚያው ሜዳ ላይ ሆኖ እንዲህ ብሎ ነበር፣
የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በሁሉም የውጊያ ሜዳዎች ላይ ተፋልም ያለው ዛሬ ግን ከናንተ ሸሻለሁ ካለ በኋላ ለመሞት ከሱ ጋር ማን ቃል ኪዳን ሊጋባ እንደሚችል ተጣራ። አልሐሪስ ኢብኑ ሂሻምንና ዲራር ኢብኑ አልአዝወርን ጨምሮ 400 የሚሆኑ ሙስሊሞችና ፈረሰኞች ቃል ኪዳን ተጋቡ። ከዚህ ትልቅ ጦርነት ጀርባ ታላቁ ኸሊፋ አቡበከር ሲዲቅ ነበሩ። ከጀርባቸው በመሆንም በጦርነቱ ላይ ያነሳሷቸው፣ ያበረታቷቸውና ያሞጋግሷቸው ነበር። ከዚሁ ጎን ለጎን በየጊዜው እያንዳንዱን ሰው በጥልቀት ይገመግሙ ነበር። ይህንንም የሚያደርጉት የሙስሊሞች ሰራዊት ከወንጀል ሁሉ ንጹህ ይሆን ዘንድ ነው። በአንድ ወቅት ኻሊድ ኢብኑ ወሊድ በራሱ ሐሳብ ተነሳስቶ የሙስሊሙን ጦር ትቶ በድብቅ ሐጅ አድርጎ ነበር። በወቅቱ ምንም እንኳ ኻሊድ በድል ጎዳና ላይ የነበረ ቢሆንም ከኸሊፋው አቡበከር ወቀሳ ግን አላመለጠም። እንዲህ ብለውት ነበር፣ የዚህ አይነቱን ድርጊት ዳግም እንዳትፈጽም። አላህ ቢሰብርህ የሰዎች ስብስብ ሊጠግንህ አይችልም። የአላህ እገዛ ካለም ማንም ሊያሸንፍ አይችልም። የሱለይማን አባት ሆይ ውስጥህን በማሳመሩና ወደፊት በመራመዱ ላይ በርታ፣ ሙላ፣ አላህ ይሞላልሃል። በራስ መደነቅ ውስጥህ አይግባ፣ ትከስራለህ። ለአላህ ተገቢ የሆነውንም ምስጋና ለራስህ አታድርግ አደራ፣ እሱ የምንዳ ባለቤት ነውና አሉት። አቡበከር የጦርነቱን ውጤት በመጠበቅ ላይ ሳሉ በሽታ ጣላቸውና ከ15 ቀናት ህመም በኋላ ህይወታቸው አለፈ። ህመሙ እጅግ ጠንቶባቸው በነበረበት ሁኔታ ውስጥ ሆነው እንኳን ስለ እስላምና ሙስሊሞች ሁኔታ ከመጨነቅ አልቦዘኑም ነበር። ከመሞታቸው በፊት ዑመር ኢብኑል ኸጣብን አስጠርተው ሲመጣ እንዲህ አሉት፣ ዑመር ሆይ የምልህን ስማ፣ ከዚያም ያልኩህን ተግብር። እኔ ዛሬውኑ ሞት ይሆናል ብዬ ከጅላለሁ። ቀኑ ሰኞ ነበረ። የሞትክ እንደሆነ ከሙሰና ጦር ጋር ቶሎ ትሄዱ ዘንድ አታቆዩኝ። የደረሰባችሁ ችግርም ከሃይማኖት ጉዳያችሁና ከጌታችሁ ትእዛዝ አያዘናጋችሁ። በእርግጥ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሲሞቱ አይቻቸዋለሁ። እኔም ምንም ማድረግ አልቻልኩም ነበረ። የሰው ልጅ በእርሳቸው ሞት እንደተጎዳ በማንም አልተጎዳም። ወላሂ ከአላህና ከመልእክተኛው ውጪ ብንሆን ኖሮ በተዋረድንና በተቀጣን፣ እንዲሁም መዲናም በእሳት በተቀጣጠለች ነበር። አቡበከር አላህ መልካም ስራቸውን ይውደድላቸውና በኸሊፋነት ዘመናቸው መጀመሪያ መዲና ሆነው ከሁለት እጅግ ጠንካራና አደገኛ ኃይሎች ጋር ያደረጉት ይሄ ጦርነት ለ6 ወር ያህል የዘለቀ ነበር። ወቅቱንም በመንግስት ስራዎችና ከራሳቸው የንግድ ስራ ጋር አሳልፈውታል። ኋላ ላይ ግን የሙስሊሙ ጉዳይ ሰፊ ጊዜ የሚፈልግ መሆኑን በመገንዘብ ወላሂ ንግድና የሰዎች ጉዳይ አብረው የሚሄዱ አይደሉም፣ ጉዳዮቻቸው ጊዜ ሰጥቶ ማየትን ይፈልጋሉ፣ ለቤተሰቦቼም ቢሆን የሚያብቃቃቸው ነገር የግድ ያስፈልጋቸዋል በማለት መተዳደሪያቸው የነበረውን ንግድ በመተዋቸው ከሙስሊሞች ገንዘብ ለራሳቸውና ቤተሰቦቻቸው በቀን በቀን የሚበቃቸውን ያህል ተመደበላቸው። በየጊዜው ሐጅና ዑምራም ያደርጉ ነበር። በሙስሊሙ ግምጃ ቤት ላይ ኃላፊ የሆኑት በየዓመቱ 6000 ዲርሃም እንዲመደብላቸው አደረጉ። እስከ ዕለተ ሞታቸው ድረስም በዚሁ ደሞዝ ኖሩ። ሞት አፋፍ ላይ በደረሱ ጊዜም እንዲህ አሉ፣ ከሙስሊሞች ገንዘብ እኛ ዘንድ ያለውን መልሱላቸው። እኔ ከዚህ ገንዘብ አንዳችን መንካት አልፈልግም። ከዚህ ቀደም የወሰድኩትን ገንዘብ በዚህ ስራ ላይ አውየዋለሁ። በዚህ መልኩ ነበረ አቡበከር ረዲየላሁ አንሁ በሙስሊሞች ጉዳይ ላይ ያሳለፉትን ጊዜ ሁሉ ያለ አንዳች ክፍያ ምንዳውን ከአላህ ዘንድ በመተሳሰብ ብቻ ያደረጉት። አላህ ይውደድላቸው። ውድ ቤተሰቦቻችን ታሪኩ ይቀጥላል። ኢንሻአላህ በአራተኛው ክፍል እንመለሳለን። የተወደዳችሁ የተስቢህ ካፌ ቤተሰቦች ኹለፋኡ ራሺዲን 3ኛው ክፍል ይህን ይመስል ነበረ። እንግዲህ በቀጣይ ደግሞ በክፍል 4 ተመልሰን እንመጣለን። እስከዛው ድረስ ከወደዳችሁት ላይክ ማድረጉን አትርሱ። ለጓደኞቻችሁ ሼር አድርጉልን። ኮሜንት ካላችሁ ከታች ባለው መጻፊያ ቦታ ላይ አድርሱን። ተስቢህ ካፌን ሰብስክራይብ አላደረጋችሁ ደግሞ ሰብስክራይብ አድርጋችሁ ተቀላቀሉን። ይህ ተስቢህ ካፌ ነው። በሚቀጥለው በአራተኛው ክፍል እንገናኛለን። እስከዛው ድረስ በያላችሁበት የዓለም ጥግ ሁሉ ሰላም ሁኑልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።